የእግዚአብሔር መንፈስ ወደ ነቢዩ ኢሳይያስ ተላከ ይላል። መጀመሪያ መላእክትን እግዚአብሔር ይልካቸዋል። መላእክት እየሄዱ ደግሞ ለነቢያት እንዲናገሩ ያደርጋል። ነቢያት ደግሞ ትክክለኛዋን ቃል ሳትሸራረፍ ትክክለኛዋን ቃል እስኪ ነቢያት ተናግረውት ያልተፈጸመ ነገር ምንድን ነው? ደግሞም እንደገና ወደፊትም የሚፈጸምም ይኖራል። በእርግጥ ግን እስካሁን ካየናቸው ነገሮች ያልተፈጸመ አለ? ድንግል በድንግልና ትጸንሳለች፣ በድንግልና ትወልዳለች ተባለ፣ ተፈጸመ። ሌላም ደግሞ በሰኑይ ዕለት ይቀስፈነ ወበሰሉስ ዕለት ያሃየወነ ይላል ነብዩ ኢዩኤል ማነው ሆሴ። ነብዩ ሆሴ በምዕራፍ 6 ላይ በሁለት ቀን ይቀስፈናል፣ በሶስተኛው ቀን ደግሞ ያድነናል። ተመልከቱ። ሁለት ቀን የተባለችው እንግዲህ ዘመነ አበውና ዘመነ ኦሪት ናቸው። ሶስተኛዋ ቀን የተባለችው ደግሞ ማናት? ዘመነ ሐዲስ ናት። በሶስተኛው ቀን ያድነናል እየተባለ የተነገረው ቃል መቼ ተፈጸመ ታዲያ? ዛሬ አይደል እንዴ ተፈጸመ? እያየነው አይደል እንዴ? ሁሉም ተፈጽሟል። በቃ የተነገረው ትንቢት ሙሉ በሙሉ እየተፈጸመ እየሄደ ነው በሂደት እና እግዚአብሔር አምላካችን አስቀድሞ በነቢያት አናገረ። ኋላም ደግሞ ራሱ ሰው ሆኖ በተወለደ ጊዜ ትምህርት ከጀመረበት ሰዓት ጀምሮ ስለ ሞቱ ስለ ትንሣኤው ያላስተማረበት ጊዜ የለም። አስተምሯል በደንብ። በዮሐንስ ወንጌል ምዕራፍ 2 ላይ ምን ብሏቸው ነበር? አይሁድን ምን አላቸው? ንስትወ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ፣ ይህም ቤተ መቅደስ አፍረሱት አላቸው። በሶስተኛው ቀን እሰራዋለሁ። ይሄ በምሳሌ ሲያስተምር ማለት ነው። እነሱ ደግሞ እንዴ ይህ ቤተ መቅደስ እኮ 48 ዓመት የፈጀ ነው፣ አንተ እንዴት ነው በሶስት ቀን የምታነሰው ይላል። በሶስት ቀን የምትሰራው እንዴት በምን አቅም ነው ያሉ ይመጻደቃሉ በራሳቸው። እሱ ግን ወበይንተ ቤተ ሥጋው ይቤሎሙ ይላል፣ ስለ ሥጋው ይናገራል። ያን ጊዜ ቤተ መቅደስ እያስመሰለ የራሱን ሥጋውን ቤተ መቅደስ እያለ ነበር የሚናገረው። ይህም ቤተ መቅደስ አፍርሱት ማለት ግደሉኝ፣ ይህ ግን በሶስተኛው ቀን ሞትን ሽሬ እነሳለሁ እያላቸው እኮ ነው። ታዲያ ምን ይሆናል? ልቦናቸው ተጸሏል፣ ተጋርዷል። አያስተውሉም። ዛሬም ቢሆን መጽሐፍ ቅዱስን ስናነብ ስንማር በማስተዋል ይሁን እንጂ በራሳችን ዝም ብለን በራሳችን ብቻ እንሄዳለን ማለት ከባድ ነው አይደል? አይነ ልቦናችን ብሩህ ሲሆን ነው ልናስተውል የምንችለው። እስኪ አስቡት። የኛ እኮ አይነ ልቦናችን ብሩህ ከሆነ እኮ በእውነቱ የክርስቶስን ሕማም መከራ ሞት ስናስብ በዚህ ጊዜ የማያለቅስ ማን ነው? በዚህ ጊዜ የማያዝን ማን ነው? ልቦናው በሐዘን የማይቀጠቀጥ ማን ነው? እስኪ አስቡት። ግብረ ሕማማት ሲነበብ ሰምታችኋል አይደል? በተለይ ለሃ ማርያም የሚለው ንባብ እንደው አስተውላችሁ ሰምታችሁት ይሆን? ነገር ግን ቤተክርስቲያን ስትገቡ ዳዊታችን ነው የምትዘረጉ ለራሳችሁ ይግላችሁ። ያ ቃል ሳይሆን የሚያድነን የሚመስለን የራሳችን ጸሎት የሚያድነን ይመስለናል። ነገር ግን ያ ቃለ ምዳን ያንን ብንሰማው ግን ከልቦናችን እንድናዝን እንደ ቅዱስ ዮሐንስ ሁልጊዜ ቁጥረ ገጹን እንድንኖር ያደርገን ነበር። የክርስቶስን መከራና ሕማም ስናስብ ማለት ነው። ምን ያክል አስጨናቂ እንደነበረ፣ ምን ያክል ዘግናኝ እንደነበረ እነ ቅዱስ ጴጥሮስ ያስተምሩናል እኮ። ሐዋርያት እኮ ያስተምሩናል። እስቲ አስቡ። እንደዚህ የእግዚአብሔር ቃል በእኛ ተላልፎ በሰው በመምህራን ተላልፎ መማር ብቻ ሳይሆን ክርስቶስ ራሱ ቃል በቃል ያስተማራቸው ሐዋርያት ተመልከቱ። ራሱ ቁጭ ብሎ ያስተማራቸው ደቀ መዛሙርት እንኳን ያልቻሉት ማለት ነው። ማየት ቀርቶ ማሰብ ያልቻሉት መከራ። ይህንን መከራ ማሰብ እንግዲህ አስቡት ምን ያክል ልብን እንደሚሰብር ማለት ነው። ቅዱስ ዮሐንስ ወንጌላዊ ለስንት ዓመት ነበረ ቁጽረ ገጹ ሆኖ ኖረ የሚለው የክርስቶስን መከራ እያሰበ ሁልጊዜ ፊቱ ተቋጥሮ በሐዘን በመከራ የኖረው ስንት ዓመት ነው? 70 ዓመት ሙሉ። 70 ዓመት ሙሉ። ለምን? በጣም እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ይላሉ። ስለ ክርስቶስ መከራ ስለ ክርስቶስ ሕማም ሊጠየቅ የሚችለው ማንና ማን ናቸው? ከስሩ ከመስቀሉ ያልተለዩ ማንና ማን ነበሩ? ቅድስት ድንግል ማርያምና ቅዱስ ዮሐንስ ብቻ ነበሩ። ሌሎቹ ግን አልቻሉም፣ ማየት አልቻሉም። ተመልከቱ። በራሳቸው ላይ እንኳን አልደረሰባቸውም ያ መከራ።
መከራው እኮ በክርስቶስ ላይ ነው ሁሉም እየተፈጸመ ያለው። ለምን? ክርስቶስ የኛን መከራ የተሸከመ እሱ ስለሆነ ማለት ነው። የኛን መከራ ሁሉ ሙሉ በሙሉ የዓለምን መከራ በኃጢአት አለንጋ እየተገረፍን ወደ ሲኦል ስንወርድ የነበረውን መከራ ሙሉ በሙሉ ከራሱ ላይ ያደረገ ክርስቶስ ክብር ምስጋና ለስሙ ይሁን። እስኪ አስቡት፣ እሱ ከአንደበቱ እንኳን ሐሰት ያልተገኘበት ዓይነ ይጥፋ የሚያስብል እንኳን ኃጢአት የሌለበት ንጹሕ ባህሪ ሲሆን ይህን ሁሉ መከራ ሲቀበል የሚያሳዝነው እኮ ይሄ እኮ ነው። አንድ ሰው መከራ ቢቀበል እኮ በስራው ሊሆን ይችላል፣ በኃጢአቱ ሊሆን ይችላል። በኃጢአትም ባይኖርበትም ሰው ነው፣ የለበሰው ስጋ ነው፣ ደካማ ስጋ ነው፣ ሟች ፈራሽ በስባሽ ስጋ ነው፣ ይገባዋል። ፈጣሪ ግን አንድም ኃጢአት ሳይሰራ አንድም ሐሰት ሳይገኝበት ለሰው ብቻ ሲል ያን ሁሉ መከራ ሲቀበል መያዝን ታዲያ ማለት ነው። ቅዱስ ጴጥሮስ ኧረ እኔ ይህን ሰው በፍጹም አላውቀውም እያለ የካደኩ ወዶ አይደለም፣ በእውነቱ ወደው አይደለም። መከራው በጣም ዘግናኝ ስለነበረ እኮ ነው። ማየት መስማት ስለማይችል እኮ ነው። እንግዲህ አስቀድሞማ ፍቅሩን ሲገልጽለት ለክርስቶስ ምን ብሎ ነበር? እውነት እውነት እላችኋለሁ ወትዘረው ከመ አባግዕ እንደ በጎች ትበተናላችሁ፣ ሁላችሁም ጥላችሁን ትሸሻላችሁ በዚያች በመከራ ጊዜ እያለ ሲነግራቸው ኧረ አንሸሽም አሉ ሌሎቹ። ቅዱስ ጴጥሮስ ደግሞ ጌታ ሆይ አለ እንደው ሌሎች እንኳን ቢተውህ ቢሸሹ እኔ አልሸሽም አለ። ተመልከቱ፣ እኔ በፍጹም እንደው ያንተ ፍቅር አንገብግቦኛልና ከአንተ ፈጽሞ አልሸሽም አለ። ምንም መከራ ቢደርስብህ የፈለገውን ነገር ባይ ከአንተ አልሸሽም፣ አልፈራም፣ አልክድህም። ሁሉም እንኳን ቢክዱ ተመልከቱ፣ ሁሉም እንኳን ቢክዱ እኔ አልክድም ማለት ተመልከቱ። ግን እንዲህ ብሎ ነበረ፣ በፍጹም ልቦናው አምኖት የነበረ ይህን ያክል ወዶት ነበር ክርስቶስን፣ ይህን ያክል ፍቅር ነበረው እኮ። ግን ያችን መከራ ሰዓት ግን ከፈጣሪ በቅር ማንም ሊችላት አልቻለም። ወይም ደግሞ የወለደ ማህፀን ያጠቡ ጡቶች ያቀፉ ክንዶች ናቸው ይህንን መከራ ሊያዩ የቻሉት። ያልታሰበው ቅዱስ ዮሐንስ ግን ንቅንቅ ሳይል እስከ መጨረሻዋ ድረስ ከመስቀሉ ስር ከድንግል ማርያም ጋር የተገኘ እሱ ብቻ ነው። ቅዱስ ጴጥሮስ ግን የሐዋርያት አለቃ ነው። ይህንን ኃይለ ቃል ተናግሯል። እውነት እልሃለሁ ጴጥሮስ ሆይ ዘእንበለ ይልቁ ዶርሆ ስልሰ ትክህደኒ፣ እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ከዛ በኋላ ቅዱስ ጴጥሮስ በፍጹም አለ፣ በፍጹም አይሆንም ብሎ ነገር ግን በዚያች ሰዓት አልቻለም። 3 ጊዜ መላልሶ አላውቀውም፣ ፈጽሞ ይህን ሰው አላውቀውም የምትሉትን ነገር ሁሉ ብሎ እሳቱን እየሞቀ ከሌሎች ጋር ሌላ ሰው መስሎ ለመኖር ማለት ነው፣ ተመሳስሎ ለመኖር እሳቱን እየሞቀ ከአይሁድ ጋር ቁጭ ብሎ ያይ ነበር። አረ ይህን ሰው ከዚህ ሰው ጋር አይቼዋለሁ አለች አንዲት ነገረኛ ሴት። አረ በፍጹም እኔ እሱን የምትይው ሰው አላውቅም አለ። አያችሁ፣ ብዙ ጊዜ እኮ አንዳንዴ በቤተ ክርስቲያንም ላይ ሆነ መከራ ሲመጣባት በሃይማኖታችንም የሆነ ፈተና ሲመጣ ተመሳስሎ መኖር የሚለው ነገር አስቸጋሪ ነው አይደል? ተመሳስለን ራሳችን ብቻ ጠብቀን ለመኖር ስንል ማንነታችንን እናጣለን። ጴጥሮስ ከአይሁድ ጋር ተመሳሰልኩ ብሎ ያኔ ክርስቶስን አጥቶ ነበረ። በንስሐ ባይመለስ ኑሮ፣ በንስሐ ባይጸጸት ባያዝን ኑሮ የይሁዳ ጽዋ ተርታ ለሱም ነበር። የይሁዳና ከጴጥሮስና ከይሁዳ ኃጢአት ማን ይበልጣል? እስኪ መዝኑት። የማን ነው የሚበልጠው? አንድ ነው፣ ምንም ለውጥ የለው። ጴጥሮስም አላውቀውም ማለት ይሁዳም ደግሞ ሸጠው። ምን ሌላ ምን ዝሮ ሁለቱም ክደት እኮ ነው። ጴጥሮስ ግን ያን ጊዜ 3 ጊዜ እንደካደው ክርስቶስ ዘወር ብሎ አየው። ያ ፊቱ በደም ለብሶ በመከራ ሳለ ክርስቶስ ዘወር ብሎ ጴጥሮስን አየው። ያን ጊዜ ቅዱስ ጴጥሮስ አስታወሰ የተባለውን ነገር ማለት ነው። ያኔ ሰቅሰቅ ብሎ አለቀሰ። በቃ አለቀሰ። ያኔ በማልቀሱ ግን እግዚአብሔር ይቅር አለው። እንደውም የሐዋርያት ሁሉ በላይ አለቃ አድርጎ ሾሙ በማልቀሱ። ይሁዳ ደግሞ እንደገና በአንጻሩ ተመልከቱ፣ በተቃራኒ ኧረ እባክህ ንስሐ ግባ ተመለስ እያለ ድንጋዮቹ ሁሉ እያናገረበት፣ እንጨቶች ሁሉ እየተከተሉ ይሁዳ ሆይ ነስህ ከመ እቡከ ጴጥሮስ፣ እንደ ወንድም እንደ ጴጥሮስ እባክህ ንስሐ ግባ፣ ተመለስ፣ ተጸጸት፣ አልቅስ። የለም
ወይ ገንዘቡን አላገኘ ወይ ክርስቶስን አላገኘ። ያን የተቀበለውን ገንዘብ እኮ በትኖላቸው ነው ሄደ ለአይሁድ፣ አልተጠቀመበትም። ፍቅረ ነዋይ እኮ ከባድ ነው። ፍቅረ ነዋይ በጣም ከባድ የሚባለው ኃጢአት ፍቅረ ነዋይ ነው። ፍቅረ ነዋይ ካለ አይነ ልቦናችን ሁሉ የሚጋርደው እሱ እኮ ነው። ፍቅረ ነዋይ ዛሬም የሚገርማችሁ ዓለምን እንዲህ እንድትሆን የሚያደርጋት ፍቅረ ነዋይ ብቻ። በዋናነት ፍቅረ ነዋይ ቤተክርስቲያንን እያንገበገባት ያለው ፍቅረ ነዋይ። ፍቅረ ነዋይ ካለ ሁሉም ነገር አይታየንም። ከዚያ በኋላ ገንዘብ ካለ ሌላ አምላክም እንኳን ያለ አይመስለንም። አምላካችንም ገንዘብ ነው፣ ሁለንተናችንም ገንዘብ ነው ሊሆን የሚችለው። እና ይሁዳ በገንዘብ ተታሎ ተመለስ እንደ ወንድም እንደ ጴጥሮስ ቢባል አይሆንም አለ፣ እምቢ አለ። ከዚያ በኋላ እነዛ ከክርስቶስ በቀኝና በግራ የተሰቀሉት ፈያታዊ ዜማን የሚባለው ጥጦስ ከሁሉም ቀድሞ ገነትን ከፍቶ ሲገባ ከሁሉም ቀድሞ ደግሞ ሲኦልን እንደገና ክርስቶስ በዕለተ ዓርብ ነፃ አድርጎ ሲኦልን ባዶ አፏን አስቀርቷት የነበረውን ደግሞ የሲኦል በር ከፋች ማን ሆነ? አያችሁ፣ አለመታደል ይሁዳ ሆነ። ተመልከቱ። ባለመጸጸቱ ማለት ነው፣ ባለማልቀሱ፣ ባለማዘኑ፣ በክርስቶስ መከራ ባለማመኑ ለሐዋርያት ሁሉ ያደረገው ሁሉ አላስቀረበትም ነበር። ለይሁዳ ሁሉን አድርጎለት ነበረ፣ ነገር ግን አላስተዋለም፣ አሳልፎ ሰጥቶታል ማለት ነው። እና የክርስቶስ መከራ ሊያዩት ቀርቶ ሊሰሙትም የማይቻል የእሱ መከራ ቢገባን ከልብ ቢገባን ኑሮ የማያለቅስ እንኳን የለም ማለት ነው። የማያለቅስ የለም። ነገር ግን ልቦናችን ገና ይቀረዋል አይደለም በደንብ ለማሰብ። ብዙ አባቶቻችን እኮ የገባቸው የክርስቶስ መከራና ሕማም በአይነ ህሊና ብቻ እየተመለከቱ ብዙዎቹ የሚያነቧሉ፣ የሚያለቅሳሉ አሁንም ቢሆን ማለት ነው። በአቤል ቅዱስ ዮሐንስ አፈወርቅ ማለት ነው በአቤል አፍርሆሙ በሄኖክ አንቅሆሙ ያለ፣ በአቤል አስፈራራቸው በሄኖክ ደግሞ እንደገና አረጋጋቸው ብሎ የተናገረው እና ሞት ይህን ያክል አቅም አለው፣ አቅም ነበረው። አሁን ግን እግዚአብሔር አምላካችን ሞትን በሞቱ ደምስሶልናል። ክብረ ምስጋና ለስሙ ይሁን። ሞት እንግዲህ አስቡት ለ5500 ዘመን ያክል ለ5500 ዘመን ነግሶ ይኖር ነበረ። ሰይጣን ሰውን ከነፍሱ ነፍሱን ከስጋው ለይቶ ነፍስን በሲኦል ተቆራኝቶ ስጋን ደግሞ በመቃብር ተቆራኝቶ ይኖር ነበረ ሰይጣን። ከዛ በኋላ ግን ከክርስቶስ ልደት ወዲህ ግን አልቻለም። ይህን ነገር ማድረግ አልቻለም። እግዚአብሔር አምላክ ሰይጣን ባመጣው ጥበብ ራሱ በእባብ ላይ ስግ ሆኖ እባብን ተዋህዶ አዳምና ሔዋን እንዳሳተ ክርስቶስ ደግሞ ሰውን ልጅ የሰውን ስጋ ተዋህዶ ማለት ነው። የሰውን ስጋ ለብሶ እሱ ባመጣው ጥበብ ማለት ነው በስልት ሁሉን ነገር አጥፍቶበታል። ሰይጣን ያሰበውን ሁሉ ሰይጣን ያሰበው የነበር ምንድን ነው? ስጋን በመቃብር ተቆራኝቼ እኖራለሁ፣ ነፍስንም በሲኦል ተቆራኝቼ እኖራለሁ ብሎ ሲያስብ፣ ነገር ግን ክርስቶስ እርሱ ባመጣው ጥበብ የእሱን ሀሳብ ለመቀልበስ በለበሰው ስጋ በመለኮት በዕለተ ዓርብ በ9 ሰዓት በአካለ ስጋ ወዴት ነው ሄደው? ወደ መቃብር መለኮት ማለት ነው። በአካለ ነፍስ ደግሞ ከነፍስ ጋር ወዴት? በሲኦል ወርዶ ነፍሳትን ነፃ አውጥቷል ክርስቶስ ማለት ነው። ግን ይህ ሁሉ የተደረገው ግን አስቀድሞ ድንገት እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። የክርስቶስ ትንሣኤ፣ የክርስቶስ ሕማማት፣ የክርስቶስ ስቃይ፣ ጸዋትወ መከራ ሁሉ ድንገት ደራሽ አይደለም። አስቀድሞ በነቢያት ትንቢት የታጠረ ነው። አስቀድሞ በምሳሌ እየተነገረ ነው። አስቀድሞ ማለት ነው። ትንሣኤ ሙታን እንዳለ አስቀድሞ ለአባቶቻችን ለነ ኖህ፣ ለነ አብርሃም፣ ለነ ሙሴ፣ ለነ ይስሐቅ አስተምሯል። ለነ ዮሴፍ ኖህ ምን አድርጓል? ዓለም በንፍረ ውሃ በጠፋሽ ጊዜ ትንሣኤ ሙታን እንዳለ ለማጠየቅ የአዳምን አጽም አብሮ በመርከብ ይዞት ተሳፍሮ ነበረ ኖህ ማለት ነው። ትንሣኤ ሙታን እንዳለ ያሳያል። ይሄ አብርሃምስ ምን አድርጓል? አብርሃም ደግሞ ትንሣኤ ሙታን እንዳለ ተስፋ ተነግሮታል።
እኔ ለዚህ ዓለም እንግዳ ነኝ መጻተኛ ነኝ እያለ ይናገር ነበር። የወዲያኛውን ዓለም ተስፋ በማድረግ ማለት ነው። እንደገና ደግሞ ይስሐቅን ሊሰዋ ወደ ተራራው ይዞ በወጣ ጊዜ ምን አድርጓል? አብርሃም ትንሣኤ ሙታን እንዳለ ያውቃል። አስቀድሞ እግዚአብሔር ገልጾለታል። ለክርስቶስ ምሳሌ የሆነውን ይስሐቅን ሊሰዋ በፍጹም ልቦና ማለት ነው፣ በጭካኔ ልጁን አንድያ ልጁን የባህር ልጁን መተኪያ የሌለውን ልጁን ሊሰዋ ወደ ተራራ ይዞት ወጥቶ ነበር። ትንሣኤ ሙታን እንዳለ ስላወቀ እኮ ነው። አያችሁ? እስቲ አስቡት። ማን ነው ልጁን አጋድሞ ስዕለት የሚያሳርፍበት? ማን ነው? የባህር ልጁን አንድያ ልጁን። ነገር ግን ይሄ ተግባሩ ግን የተመሰለለት በክርስቶስ ነው። አባቴ ሆይ በጉ የት አለ? እኔ እናንተ ብቻ እኮ ነን በዚህ ያለ ነው። በጉ ወዴት አለ? የመሥዋዕቱ በግ። አንተ ድንጋዩን ትጸፈጽፋለህ፣ እንጨቱን ትረበርባለህ፣ መሠዊያውን አዘጋጀህ፣ ነገር ግን በጉ ወዴት አለ እያለ ሲናገር አይ ወልዴ ሀበሃሎ በግኡ የአምር እግዚአብሔር በጉን እግዚአብሔር ያዘጋጃል፣ ናም አንውጣ ዝም ብለህ ብሎ ወደ ተራራው ይዞት ወጥቶ ያንን ሁሉ መሠዊያው ሁሉ አዘጋጅቶ መጨረሻ ላይ ይስሐቅ ጠያቂ ሆነበት። ታዲያ እንግዲህ ያለን ከዚህ በግን በአካባቢ በግን ታመጣ ዘንድ መንጋ የለም። ያለነው እኔ እናንተ ብቻ ነን። አሁን እንኳን እኔን የምትሰዋ ይመስለኛል። ይስሐቅ ጎልማሳ ነው። እንግዲህ አስቡት፣ በጎልማሳነቱ ይህንን ሐሳብ ሲያወጣ ሲያወርድ፣ አብርሃምም የአባትነት ልቦናው አልተረበሸበትም። ተመልከቱ። ከዛ በኋላ ምን አለ? አይ አሁን እንኳን እኔን የምትሰዋ ይመስለኛል። አይ ልጅ አትጎዳበትም እንጂ የምሰዋህማ እኮ አንተን ነው አለ። እንደዚህ ሲለው እኮ ምን ይጠበቃል ከዚያ ልጅ? ሮጦ ማምለጥ ነው አይደል ነበር? እንዲህ ሲናገረው አሁን አብርሃም የሚጠብቀው ምንድን ነው? ከይስሐቅ ሮጦ ሊያመልጠኝ ይችላል፣ ከእግዚአብሔር ጋር ከፈጣሪ ጋር እኮ ልጣላ እችላለሁ ብሎም አላሰበም። ይስሐቅም ደግሞ ይሄ ሐሳብ በልቦናው ምንም አልተመላለሰበትም። ይልቁንስ ምን አለ? በል እንግዲያስ እኔ ጎልማሳ ነኝ፣ ወጣት ነኝ፣ አንተ ሽማግሌ ነህ። ስፈራገጥ እጅህን እንዳላስቆርጥህ እጅግሬን አስረህ በፊቴ አስተኛኛል፣ ደፍተህ አስተኛኛል እንዳለው አደረገው። እያችሁ አባትና ልጅ ፊት ለፊት እየተያዩ ልክ እንደ በግ ጋሎ ያንን ልጁን የባህር ልጁን ሲሰዋ አይኑ ኮለል ኮለል እያለ በዚህን ጊዜ የሚጨክን የምን አይነት ልቦና ያለው ሰው ነው? በልጁ ላይ የሚጨክን። ስለዚህ አይኔን አይተህ ራርተህ ትተኸኝ ከፈጣሪ ጋር እንዳትጣላ አንገቴን ደፍተህ አስተኛኝ ብሎ ደፍቶ አስተኝቶ በጭካኔ አብርሃም ሊሰዋው ሲል እግዚአብሔር ልክ ጭካኔውን አየ። የአብርሃም ተመለከተ። በፍጹም ልቦና እግዚአብሔርን እንደሚወድ አስቦ ምን አለ? ተው አብርሃም፣ ዓለም የሚድነው በእኔ ልጅ ደም እንጂ በሩቅ ብእሲ ደም አይደለም። በአንተ ልጅ ደም፣ በአንተ በደካማው ልጅ ደም አይደለም ዓለም የሚድነው። ዓለም የሚድነው በእኔ በኃያሉ ልጅ ደም ነው እንጂ በአንተ ልጅ አይደለምና ተው አለው። ያን ጊዜ ያን ድምፅ ሲሰማ አብርሃም ቀና ሲል ነጭ በግ በአረግ ሬሳ ታስሮ አየ ማለት ነው። ከዚያ በኋላ አይ ይህንን ሰዋ ሲለኝ ነው ብሎ ያንን በግ ይስሐቅን ፈቶ ያንን በግ ሰውቶታል። ተመልከቱ እንግዲህ ይስሐቅ በዚህን ጊዜ እንደተሰዋ ሆኖ ለስንት ቀን ቆይቷል? ለ3 ቀናት ቆይቷል። የክርስቶስን ትንሣኤ ሊሰብክ ማለት ነው። አስቀድሞ ይህ እኮ ነው እንግዲህ ገና ከ3000 ዓመት በፊት እኮ ነው ይህ ሁሉ የተደረገው በምሳሌ ማለት ነው። ገና ከስንት ሺህ ዓመት በፊት ይስሐቅ የክርስቶስን ትንሣኤ አስተማረ። ይስሐቅ እንደተሰዋ ሆኖ 3 ሌሊት 3 መዓልት በዚያው ኑሯል። ክርስቶስ በከርሰ መቃብር 3 ሌሊት 3 መዓልት ለመቆየቱ ለመስበክ ነው አስቀድሞ። ይህ ብቻ አይደለም። አስቀድሞ ይስሐቅ እና አብርሃም ሲሄዱ 2 ሎሌዎች አብረው ነበሩ። ልብ በሉ፣ 2 ሎሌዎች አሉ። እንጨት ለነሱ አሸክሞ ይስሐቅን ደግሞ እሳትና ሾተሉን አስይዞ ራሱ የሚታረድበትን ሾተል አስይዞ የተጓዙት ስንት ቀን ነው? ሲሄዱ 3 ቀን፣ ሲመለሱ 3 ቀን ነው። ነገር ግን 3 ተራራዎችን አይቶ አብርሃም በዚያ በመካከል
ሶስት ተራራዎችን አየና ከዚያ ከመካከለኛው ተራራ ላይ አምደ ብርሃን ተተክሎ ሲያዩ ነው። ከዚያ በኋላ አይ እንግዲህ በዚህ ተራራ ላይ ሰዋ ሲለኝ ነው አለና በሉ ልጆች ከእናንተ ከዚህ ቆዩ፣ እናንተን አይመለከትም፣ እኔና ልጄ ወደ ተራራው ሄደን ሰግደን እንመለሳለን ብሎ እነዚያን ሁለቱን ባሪያዎቹን አገልጋዮቹን ከዚህ ቆዩኝ ብሎ ይስሐቅን ብቻ ነው ይዞ ሄደው። አስቡ እንግዲህ ይህ ሁሉ ምሳሌ ነው። አስቀድሞ ስለ ክርስቶስ ሕማማት ስለ ክርስቶስ ትንሣኤ አስቀድሞ የተናገረበት ምሳሌ ነው። ይሄ እንግዲህ 3 ቀን ሲሄድ 3 ቀን ሲመለስ 3 ቀን፣ ይሄ የ6ቱ ቀን ሕማማት ምሳሌ ነው። ከሰኞ እስከ ቅዳሜ ያሉት ቀናቶች ማለት ነው። እንጨቱ ደግሞ የምንድን ነው? የዕፀ መስቀል ምሳሌ ነው እንጨቱ። እነዚህ ወንበዴዎች ተሸክመውት የነበሩ፣ ኋላ ግን ማን የተሸከመው? ይስሐቅ ነው የተሸከመው። ወደ ተራራው ሲወጣ ይስሐቅ ነው የተሸከመው። መድኃኔዓለም ክርስቶስም ከሊቶስጥራ ወደ ቀራንዮ ሲሄድ 15 ምዕራፍ የሚባሉት ማለት ነው። እነሱን ሁሉ እንጨቱን ማነው ዕፀ መስቀሉን እየተሸከመ የወጣው ማን ነው? መድኃኔዓለም ክርስቶስ ነው። ክርስቶስ እንጨትን መስቀልን ለመሸከሙ አስቀድሞ ይስሐቅ እንጨትን በመሸከሙ ምሳሌውን አሳይቷል ማለት ነው። እሳት ስለትስ ምንድን ነው? ስለቱ የሕማማት ምሳሌ ነው። የሕማማት የመከራ ማለት የስቃይ። ያ ስለቱ ከማን ላይ ነው ያረፈው? ይስሐቅ የማን ምሳሌ ነው? የመለኮት ምሳሌ ነው። በጉሳ የትስብእት ምሳሌ። አሁን ሾተሉ ያረፈው ከይስሐቅ ላይ ነው ከበጉ ላይ ነው? ከማን ላይ ነው? ከበጉ ላይ ነው። ከይስሐቅ ላይ አላረፈም አይደል? ይስሐቅ የማን ምሳሌ ስለሆነ ነው? የመለኮት ምሳሌ። ሕማም፣ ሞት፣ መከራስ ያገኘው መለኮትን ነው ስጋን ነው? በስጋው ነው። ነገር ግን እዚህ ላይ ልብ የምትሉት ነገር አይ ስጋው ብቻ ነው የተሰቃየው እንጂ መለኮት መከራ አላገኘም እንዳንል ከዚህ ላይ በተአቅቦ የሚለውን ነገር መጠንቀቅ አለብን። በተአቅቦ ነው እንጂ በተአቅቦ ሲሆን እንጂ መለኮት ከስጋ ስጋን ከመለኮት ለይተን የምናገርበት ጊዜ የለም። ነገር ግን ለምሳሌ ብረት በእሳት ሲግል ያን ጊዜ ሲቀጠቀጣል በመዶሻ። የሚቀጠቀጠው ማን ነው? እሳቱ ነው ብረቱ ነው? እሳት እኮ ረቂቅ ነው አይደል? ግን ከብረቱ ጋር አለ። እሳቱ በብረቱ ተቀጥቅጧል አልተቀጠቀጠም? እሳት በብረቱ ተቀጥቅጧል አልተቀጠቀጠም? ተቀጥቅጧል። እሳት በብረት ማለት ነው። ነገር ግን እሳት ግን ብቻውን አይገኝም፣ ረቂቅ ነው። እሳት ከእሳትነቱ አይወጣም። ቢቀጠቀጥም እሳት ነው። ብረቱ ግን ይለዝባል ተቀጥቅጦ። ልክ እንደዚህ ነው የክርስቶስ ስጋዌ ማለት እና ያ ስዕለት ሾተሉ በይስሐቅ ላይ አለማረፉ መለኮት ምንጊዜም ሕያው መሆኑን ነው። በተአቅቦ ሲሆን ማነው በተዋህዶ ሲሆን እንጂ በተአቅቦ ሕማም፣ ሞት በመለኮት ላይ ላለማረፉ ምሳሌ ማለት ነው። ተመልከቱ፣ ይህ ምሳሌ ይዟል። እንግዲህ 3 ቀን ይስሐቅ ደግሞ እንደተሰዋ ሆኖ 3 ቀን መቆየቱ ክርስቶስ በከርሰ መቃብር 3 መዓልት 3 ሌሊት ለማደሩ ምሳሌ ነው። በጉ ደግሞ ከአብርሃም መንጋ ተገኝቷል ያሉ እንደሆነ ይላል በአንድምታ ትርጓሜ። በጉ ከአብርሃም መንጋ ተገኝቷል ያሉ እንደሆነ መድኃኔዓለም ክርስቶስ ከአብርሃም ዘር ለመወለዱ ምሳሌ ይላል። ከአብርሃም ዘር ለመወለዱ ምሳሌ። እምኀበ አልቦ ነው የተገኘው፣ ዝም ብሎ ከሌላ ቦታ ድንገት ነው የወረደው ያሉ እንደሆነ መድኃኔዓለም ክርስቶስ በመለኮቱ አለመመርመሩን ቀዳማዊነቱን የሚገልጽ ምሳሌ ነው ማለት ነው። ይህ ምሳሌ ነበረ። ታዲያ ምን ይሆን? ልብ ያላሉ ግን ልብ አላሉት። ሌሎችም ምሳሌዎች አሉ። ሌሎችም ምሳሌዎች እነ ዮሴፍም እነ ያዕቆብ ምሳሌ ናቸው። ያዕቆብ ወደ ግብፅ በወረደ ጊዜ ምን ብሎ ነበር? ስጋዬን በግብፅ እንዳትተውት መልሳችሁ ወደ ምድረ ርስት ወደ እስራኤል ውሰዱት ብሏቸዋል። ይህ ማለት ምንድን ነው? ግብፅ የሲኦል ምሳሌ ናት። እስራኤል ወደ እስራኤል መመለሱ ደግሞ እስራኤል የምድረ ርስት የመንግስተ ሰማያት ምሳሌ ናት። ትንሣኤ ሙታን እንዳለ የሚገልጽ ነው ይህ ሁሉ ምሳሌ። አስቀድሞ ዮናስ የሚባለው ነቢይ ደግሞ በምንድን አድሮ ነበረ? በከርሰ አንበሪ 3 መዓልት 3 ሌሊት አድሯል። ይህ ሁሉ የተደረገው እኮ በምሳሌ ነው እንጂ በድንገት አይደለም። ዝም ብሎ የታሪክ እኮ ገጠመ ሆኖ አይደለም። ይህ እኮ እግዚአብሔር ባወቀ አስቀድሞ በምሳሌ እያስተማረን እኮ ነው። በትንቢት እያስተማረን እኮ ነው። ይህንን እንዲያውም መድኃኔዓለም ክርስቶስ ራሱ በማቴዎስ ወንጌል ምዕራፍ 12 ላይ ምን ብሏል? ወበከመ ነበረ ዮናስ
ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ለያልየ ከማሁ ሀለወ ለወልደ እጓለ እመሕያው ይንበር ውስተ ግበ ምድር ሰሉሰ ለያልየ ወሰሉሰ መዋዕለ ይላል። ዮናስ አስቀድሞ በከርሰ አንበሪ 3 መዓልት 3 ሌሊት እንዳደረ እንዲሁም ለሰው ልጅ ለክርስቶስ ማለት የሰው ልጅ እያለ የሚጠራው ራሱን ነው መድኃኒዓለም ክርስቶስ። እንዲሁም የሰው ልጅ በከርሰ ምድር ውስጥ 3 ሌሊት 3 መዓልት ያድር ዘንድ አለው እያለ አስተምሯል። ግን እንኳን ሌሎች ቀርቶ ሐዋርያትም ይህን ብዙ ጊዜ ልብ አይሉትም ነበር። ልብ አይሉትም። ነቢዩ ኢሳይያስ ደረቅ ሐዲስ የሚባለው ነቢዩ ኢሳይያስ ምን ብሎ ተናግሮ ነበር? አስቀድሞ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ላይ ምን ብሏል? ነሳ ደዌነ ወጾረ ሕማመነ፣ እሱ ደዌያችን ተቀበለ ሕማማችን ተሸከመ እያለ ተናግሯል። እንኳን እሱ ደግሞ ጭራሽ ደረቅ ትንቢት ነው። በቃ እንደተፈጸመ አድርጎ ማለት ነው። ስለ ስጋዌው አስቀድሞ ድንግል በድንግልና ጸንሳ በድንግልና ተወልዳለች ብሎ አስቀድሞ ትክክለኛውን ቃል እንደተናገረው ሁሉ ሞቱን ሕማሙንም እንደደረሰ እንደተፈጸመ አድርጎ ነው የተናገረው። ነቢዩ ኢሳይያስ ሕማማችን ተሸከመ ደዌያችንም ተቀበለ ማለት ምን ማለት ነው? እስኪ ያስቡት። እንግዲህ ነቢዩ ኢሳይያስ የነበረ ከክርስቶስ ቅድመ ልደተ ክርስቶስ 700 ዓመት በፊት ነው የነበረው። ይህን ቃል እንዴት ተናገረ? እንዲነገርስ ምን አስገደደው? ማን ያናገረው? እስኪ ያስቡ። ይህን ቃል አሁን አስቡት። ነቢያት መጀመሪያ ትንቢት ሲናገሩ የሚያናግራቸው ማን ነው? ይህንን ቃል ፊታቸውን ጸፍቶ አፋቸውን ከፍቶ እንዲናገሩ የሚያደርጋቸው ማን ነው? መንፈስ ቅዱስ አይደለም እንዴ? ይህንን ኃይለ ቃል እኮ እነሱ ከራሳቸው አንቅቶ የሚናገሩት እኮ አይደለም። ከመዚህ ይቤ እግዚአብሔር እያሉ እግዚአብሔር እንዲህ ይላሉ በመጀመሪያ። ከዛ በኋላ ወደታች የሚናገሩት ቃል የማን ነው ማለት ነው? የእግዚአብሔር ቃል ነው ማለት ነው።